ኤከስ በኢትዮጵያ ባለፉት 5-6 ዓመታት የተለያዩ አክቲቪቲዎችን ሲያከናውን ቆይቷል። የመጀመሪያዎቹን 4 ዓመታት ያከናወናቸውን ፕሮግራሞች ጨርሶ በቅርቡ የዛሬ 5 ወር ገደማ ዩሬክስ 2 የተባለውን ፕሮግራም ጀምሯል። ዩሬክስ 2 ማለት ዩሮፒያን ሪስፖንስ ፎር ኤሌክቶራል ሳይክል ነው። ፕሮግራሙ ለሚቀጥሉት 4 ዓመት የሚቀጥል ነው። በፕሮግራሙ ውስጥ 2 ትልልቅ ኮምፖነንቶች አሉት። አንደኛው የኢትዮጵያን ምርጫ ቦርድ የማገዝ አቅሙን የማጠናከር ስራ ሲሆን፣ ሁለተኛው በኢትዮጵያ የተደራጁ ወደ 140 በላይ ሲቪል ሶሳይቲ ኦርጋናይዜሽኖችን አቅማቸውን የማሳደግ ስራ ነው። ከነዚህ 2 ኮምፖነንት ውስጥ አንዱ የሆነው የኔቤን አቅም የማሳደግ ስራን የሚመለከት ትሬኒንግ ነው ላለፉት 2 ቀናት የሰጠነው። ይህ ትሬኒንግ በምርጫ ቦርድ በተለይም ደግሞ ቮተር ኤንድ ሲቪክ ኤጁኬሽን ላይ የሚሰሩ ባለሙያዎችን ከተለያዩ የሀገሪቱ ክልሎች ከሁሉም የሀገሪቱ ክልሎችና ከኔቤ ሄድኳርተር በማምጣት ነው ስልጠናው የተሰጠው። ስልጠናው በኮሚኒኬሽን ስኪል እና በኪ በሆኑ የሊደርሺፕ ኢሴንሻልስ ላይ ያተኮረ ስልጠና ነበር። ሰልጣኞቹም ተሳታፊዎቹም በጥሩ ሁኔታ ስልጠናውን የተቀበሉ መሆናቸውን አረጋግጠናል። ይኸው ስልጠና ተጠናክሮ የሚቀጥል ይሆናል።